ጋዜጠኛ ሶፋንያስ ከዚህም ቀደም ባደረገው ኢንተርቪው ላይ ትዳር ይዘሃል ወይ ተብሎ ሲጠየቅ የመለሰው መልስ ምን እንደሆነ ታውቃላችሁ? ረጅም ጊዜ መቆየት እንደማይፈልግና ቶሎ እንደሚሰለች ነው የተናገረውና ይሄ ደግሞ ከመንፈስ አንፃር ሲታይ አይነ ጥላ ናት። ወንዶች እንዳያገቡ ሪሌሽንሺፕ ላይ እንዳይቆዩ የምታደርገው ወንዶቹ ላይ ሴት ራሂሎ ሆና ተቀመጥና ጭራሽ ሴት የምትባል ነገር እንዲጠሉ በቃ የሴት ነገር እንዳያስቡ ነው የምታደርገው። ባሌ ነው ብላ ስለምታስብ ማንም የትኛውም ሴት መታ እሱን እንድታገባው አትፈቅድለትምና እሱ ላይ ከመፍረድ ፋንታ እስቲ ራሳችሁን ፈትሹ። እኔ ማን ነኝ? እኔ ሰዎች የማያውቁት ምን ኃጢያት አለብኝ? የት ነው ሙሉ ምንድነው ማደርገው ብላችሁ ይሄ ልጅ ላይ ከመጠቋቁም እስቲ ራሳችሁን እዩ። ገብርኤልን የናንተ ጉድ ስላልወጣ ነው እንጂ በተለይ አንዳንድ ሴቶች ማለት ነው የግሎሲ ሁሉ የምትፈጽሚ ሴቶች ልክ ይሄ ማንንም አላየኝም ብላችሁ በየቴሌግራሙ ቂጣችሁን የምትጥሉ ሴቶች ሁሉ ትመጡና አስተያየት ልትሰጡ ትበቃላችሁ። የራሳችሁን ቆሻሻ እኮ ዘደብቃችሁ ነው። የናንተ ማን ነው ግሎሲ የሚያስፈጽመኝ ብላችሁ እንኳን ተነስታችሁ መፍትሄ ለመፈለግ እንኳን አትነሱም። አብዛኞቻችሁ ሴት ለሴት የምትላላሱ ግሎሲ በየሽንት ቤቱ የምትፈጽሙ በረታ አይቀራችሁ፣ ጣርሙስ አይቀራችሁ፣ ፍራፍሬ አይቀራችሁ በማጸናችሁ የምትጨምሩ ናችሁ። እናንተ ናችሁ አሁን አስተያየት ልትሰጡ የምትመጡት። የራሳችሁን ኃጢያት፣ የራሳችሁን በደል፣ የራሳችሁን ነገር ቁጭ ታረጉና ልክ የሆነ ሰው ስታገኙ በቃ እሱ ሰው ላይ የራሳችሁን ኃጢያት ልታስቀምጡ ትፈልጋላችሁ። እናንተ ስላልተነገረባችሁ ነው እንጂ ስላልተሰማባችሁ ነው እንጂ ንጹህ ሆናችሁ አይደለም አስተያየት ልትሰጡ የምትመጡት ማለት ነው። ቅድሚያ ራሳችሁን ይዩ። መጀመሪያ ራሳችሁን ሁላችሁም ንጹህ ነኝ ብላችሁ እኮ ይሄ ልጅ ላይ ስትፈርዱ ይሄ ልጅ ከአእምሮ ጋር ቢሆን እውነት ከራሱ ጋር ሆኖ ይሄን ድርጊት ያደርጋል ብላችሁ እንደ ራሳችሁ እስቲ እሱ ቦታ ራሳችሁን አስቀምጡና ራሳችሁን ጠይቁ። እንዴ ማን ነው ምርጫውን ግብረ ሰዶም መሆን የሚፈልገው? ማን ነው ከሴት ተለይቶ ወንድ ለወንድ የሚመኘው? ሰው በጤናው ከአእምሮ ጋር ያለ እንዴት ነው ወንድ ሊመኝ የሚችለው? መመኘት ወንድ ለወንድ እኮ ሲቆለጳጳሱና ያለን እዚህ ሶሻል ሚዲያ ላይ ወንድ ለወንዶ ነው። ሴት ለሴት እንኳን ብዙ ስራ ሲያደርጉ የሚቃወማቸው የለም። ከልብስ አንፃር ራሱ ታው ሚል የለም። ታዲያውን እናንተ በየትኛው አፋችሁ ነው ስለ ግብረ ሰዶም እቃወማለሁ የምትሉት? አንድ ሳምንት ነው የምታወሩት። ለሶሻል ሚዲያ ትመጣላችሁ፣ ለቪው ለጊፍት ብላችሁ ትመጣላችሁ፣ ታወራላችሁ። በተግባር የለም። ከዛኛ አስተያየት ስንሰጥ እኛ ልክ መድፈርን እንደምናበረታታ ግብረ ሰዶምን እንደምናበረታታ አድርጋችሁ እኛን አሁን አንዱ ማለት ነው እመቤቴን እናትሽ አፈር ትብላ አለኝ። ሁለቴን አፈር ምትበላው ይሄን አስተያየት ስለሰጠው ብቻ ነው የሚሳደቡት። ብሎክ እያደረኳቸው እኔ። ራሳችሁን ፈትሹ። ማን ነገ በዝሙት እንደሚጥላችሁ ጠላታችሁን እወቁ። ዳብሎስን እወቁት። ማን ነው ዘማዊ ያደረገኝ በሉ። ማን ነው ሴት ለሴት እንድመኝ ያደረገኝ? ይሄ የኔ አስተሳሰብ አይደለም አትሉም? አትቃወሙ? በህግ ይጠየቅልን፣ ይገደልልን። ከሞት ምን ይገኛል? እሱ ቢሞት ሌላ ዳብሎስ ሌላ ልጁን ያመጣል። ሌላ ደፋሪ ያፈራል ዳብሎስ። ዛሬም ነገም እናንተ በየቤታችሁ የማትጾሙ የማትጸልዩ የማትሰግዱ ከሆናችሁ የጸሎት ቤት እስካልኖራችሁ ድረስ ዳብሎስ ይቺን ምድር ይቆጣጠራታል። ዋጡት። እናንተ ግን መንቃት አትፈልጉም። እኛ ስንናገር ተረት ይመስላችኋል። ያልታመመ ሰው እንዴት በሽታዬን በነግሮ እንዴት ይረዳኛል? እኔ መርፌ ተወቅቶ የማያውቅ ሰው መርፌ ያማል ብሎ እንዴት ያምነኛል? እኔ ሲደርስባችሁ ነው። ይሄ ሰው በስራው ተቀንቶበት ነው የተመተተበት። መተት አለበት። ይሄ ልጅ ታስሯል። የአይነ ጥላ መንፈስ አለበት። ሴት እንዳትቀርበው፣ ሰዎች እንዲጠሉት፣ ከስራው እንዲፈናቀል፣ ክብሩን እንዲያጣ፣ ዝናውን እንዲያጣ የተደረገበት መተት አለ። ዋጡት። እሱን ከመንቀፋንታ እውነት የምትወዱት ከሆነ አድኑትና ጠይቁት። አሁን አእምሮ ከተሰለበ በኋላ ብትጠይቁት ስለምን እንዳወራችሁ እሱ ማወቅ አይችልም። እሱ እዚህ ምድር ላይ የለም። ስጋውን ነው የምታዩት። ተሰልቧል። ወስደውታል። ሰው ግብረ ሰዶም ሲሆን ይሄ ቆሻሻ ይገደል ይታረር ትላላችሁ። እናንተ ውስጥ ራሱ ዳብሎስ አለ። ስለሞት የምታበረታቱ፣ ስለ ደም ጠጪነት የምታወሩ እናንተ ራሱ ባጋንንት ስራት ናችሁ ያላችሁት። ሰይፉ ጨንገር አለባችሁ። አዳልሞቴው ሰንጋላ ሻህን በሱ አለባችሁ።
ዛር አይነጥላ ቡዳ አይነጥላ አለባችሁ። በቡዳ የተበላላ ሰው ነው ተመሳሳይ ጾታ እያመጣ መንፈሱ እንደዛ አይነት ነገር እንዲያስብ እያረገ እያጠራራ አንድ ሴት ለሴት ጓደኛ ምን ነበር የሚባለው? በጣም እሷ ሚስጥረኛ አይናት ብሎ ተብሎ በስመ ሚስጥር ሴት ለሴት አይጋጋጡም ስላልተነገረ ሴቶች ታዋቂ ቲክቶከሮች ግሎሲብ ሲፈጽሙ አላየንም? እኛ ባይናችን አላየንም? ፌሚኒስት ነን የሚሉ ሰዎች እርቃናቸውን ራሳቸውን ምን ሲያረጉ እንደነበር አላየንም? አራታውን እንዴታውን ንጹህ አርጋችሁ ራሳችሁን አኳኩላችሁ ሽቶ ተቀባብታችሁ መምጣታችሁ ይባስ። ከሱፍሽ ጀርባ ያለውን ማናየ? ከቀሚስሽ ጀርባ ያለውን ማናየ? አንቺ ምን እንደምትሰራ አንተ ምን እንደምትሰራ ማን ፈራጅ አረጋችሁ? ማን ገዳ ያደረጋችሁ? ማን ቀጥቃጭ አደረጋችሁ? ይሄ ሰው ሴራ እንዳልተሰራበት አውቆ ሰይጣን እየተጫወተበት እንደሆነ ያቃሉ። ያችን ክፍተት ዳብሎስ ተጠቅሞ ምናልባት ስራ ፈልጋለሁ ብሎ ሄዶ እንደዚህ ተደርጎ ቢሆን በምን ታውቃላችሁ? የሆነ የተቀጣጠለ ድምጽ ስለሰማችሁ ብቻ ሆን ተብሎ የተቀጣጠለ ድምጽ ሰምቻለሁ። ሆን ተብሎ የተቀናበረ የተሞላ ድምጽ ሰምቻለሁ። ለምን ፈራጅ ትሆናላችሁ? እናንተ እንዳይፈረድባችሁ አትጸልዩም? እናንተ እንዳትወቀሱ ሳትወቀሱ ነገ ሁልሽም እሱ የተቀመጠበት ወንበር ላይ ተቀመጣላችሁ። ዳብሎስ ነው የሚያስቀምጣችሁ፣ ሰው አይደለም። ዳብሎስ ሰዎችን ተጠቅሞ እናንተንም በፈረዳችሁበት ልክ ያዋርዳችኋል። አንዲት ሴትም ወንድ የምትቀያየር ከሆነ የዝሙት መንፈስ አለባት፣ አትፍረዱባት። ጸበል ሂጂ በሏት፣ መንገዱን አሳዩት፣ ምሯት። ፈራጅማ ሞልቷል። ፈራጁ ኢየሱስ እንኳን ሆነ የድንግል ማርያም ልጅ ባይሆን እናንተማ እንደ ሰው ጨርሳችሁን ነበረ። ልብስ እያደነቃችሁ ከባህል ውጪ ከኢትዮጵያ ባህል ውጪ ሲደረግ ኢትዮጵያ ምድር ላይ ማስታወቂያ ሲሰራባችሁ ስለ 666 ማስታወቂያ ሲሰራባችሁ አፋችሁን ትይዛላችሁ። ግን ሰው ተደፈረ ሲባል ለአንድ ሳምንት ታወራላችሁ። ከአንድ ሳምንት በኋላ ይብላኝ ለቤተሰቡ ለተደፋሪው ይብላኝ ለሱ። እናንተ ለወሬ ብቻ ነው፣ በተግባር የላችሁም፣ ጸሎት አያውቃችሁም። ለዛ ነው ዲያብሎስ የጠቋር መንፈስ የሚያስደፍራችሁ። ያዳልሞቴ መንፈስ ዘመድ ከዘመድ እያመጣ እንዲገናኝ በዘመዴ ተደፈርኩ፣ በወንድሜ ተደፈርኩ፣ አጎቴ ደፈረኝ የሚሉት በጤና ነው የሰው ልጅ ልጁን የሚደፍረው? ሰው እንዴት ነው ወለደውን ልጅ መልሶ የሚደፍረው? ይሄ በጤና ነው? እንዴት ነው እናንተ ፈራጅ የምትሆኑት? ደግሞ አፍሩን ቲክቶክ ይከፍቱና አስተያየት ነው ስጡ ግቡ። ትልቅ ሰው አይደላችሁም? መምህር ሆኖ ትልቅ ሆኖ ስለገጠመኝ አያውቅም። ብትሰማ አንተ ራሱ ውስጥክ ያለውን መንፈስ ወይ አዳልሞት ያለብህ ወይ ወሰንጋላ አለብህ ወይ ሺያንበሱ አለብህ። ይሄኔ ሰካራም ነክ ወሰንጋላ አለብህ። የራስህን ጉድ ቁጭ ታረግና ስለሰው ጉድ ለመፈትፈት ትመጣለህ። ማን ፈራጅ አረጋችሁ? በችግሩ በድህነቱ ሊያጠቁት እንዳልመጡ በምን እርግጠኛ ናችሁ እናንተ? ሰው እንዴት ነው ከሊናው ጋር ኃጢአት የሚሰራ? ሰው እንዴት ነው ከራሱ ጋር ሆኖ ሰው የሚበድል? ሰው እንዴት ነው ከራሱ ጋር ሆኖ ሰው የሚያርደው? የሰው ደም ይጠጣ? ይሄ ከጤና ነው ልትሉኝ ነው? አናቅም በሉ። ነገ እሱ የተቀመጠበት ወንበር ላይ ተቀመጣላችሁ። መኑን ይቆያል። የቀን ጉዳይ ነው እንጂ ዛሬ እሱ ላይ የፈረዳችሁ በአጠቃላይ ሁሉም ላይ የምትፈርዱ ሰዎች ይፈረድባችኋል። ቅድሚያ የራሳችሁን ኃጢአት ተመልከቱ። በጨርቅ የተሸፈነላችሁ ማንነታችሁን እስቲ ዞር ብላችሁ እዩት። በቀን ስትበድሉ ምትሉ፣ ፍትህ ስታጓድሉ ምትሉ፣ በሐሰት ስትመሰክሩ ምትሉ፣ ሰው ከሰው ስታጫርሱ ምትሉ፣ ይሄ ራሱ ደም ስላልፈሰሰ ነው እንዴ እናንተ ኃጢአተኛ የማትባሉት? በብሔር በሃይማኖት ስታጫርሱን አይደል እንዴ ምትሉት? ቲክቶክ ላይ ጥላቻ አይደል እንዴ ሰው ከሰው እንዲወርስ እያደረጋችሁን ያላችሁት? እኛ ስላልተቀበልን እንጂ። ለምሳሌ እኔ አልቀበልም፣ የመምህሬ ልጅ ነኝ፣ አልቀበልም። ጥላቻን ከክርስቶስ አልተማርኩም፣ ፍቅርን እንጂ። ጥል የዳብሎስ ነው። ክፉ መንፈስ፣ ክፉ ሐሳቦች የዳብሎስ ናቸው። ሰዎች ክፉ ነገር ሲያስቡ ከዳብሎስ ነው። ማን ነው ምርጫውን ደፋሪ የሚያረገው? ማን ነው ነገውን የሚያውቀው? ነገ እኔ ምን እንደምሆን ምን አውቃለሁ? በምን ሰርፕራይዝ ላረጋችሁ እንደሆነ በምን አውቃለሁ? ዛሬ ላይ ለብሼ ልታዩን ትችላላችሁ። አይበለውና ነገር እርቃኔ ልታዩን ትችላላችሁ። ማን ስለኔ ተኝቶ እንደማያድር ማን ያውቃል? ጠንቋይ ቤት የሚርመጠመጡ ስንታሉ እናንተን ለማጥፋት። እናንተ ግን የራሳችሁን ነጋችሁን ረስታችሁ ዛሬ ላይ ሶፋንያስ ላይ ፈረዳችሁ። እግዚአብሔር ይፈርዳል። እግዚአብሔር ይበቀላችኋል። ቀን አለው።
ጠብቁት። የድንግል ማርያም ልጅ በቅርብ ይመጣል። እመኑኝ፣ አትፍረዱ።